እኮ በእሷ ምክንያት አጋጣሚ ሆኖ ሞቼ እንኳን ብነሳ ለእሷ ብዬ ነው። ምንም ነገር ማሸነፍ እንችላለን። አዎ እኔም ውጭ አቶ መሰለ እንግዲህ ከተኛበት ነቅቶ እንደ አዲስ ጉልበትን አድሶ ዳዊትንና ባንቴኑን እንዲሁም ሉሊትን መዋጋት ይጀምራል። ሊዲያን እንግዲህ የሉሊት ጓደኛ አድርጎ ሉሊትን ከእጁ እንድታስገባለት ይጠይቃታል። እሷም እንግዲህ በፈገግታ ቃሉን ጠብቃ ሉሊትን ከእጁ እንደምታስገባለት ቃል ትገባለች። ነገር ግን ከነ ሉሊት ቤት ስትመላለስ አንድ መረጃ አግኝታለች። ሰላም ሰላም ብያለሁ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትርፍ ይበልኛል። ዛሬም እንግዲህ እንደተለመደው ትንሽ ሙሽራ ወይም ባሏ ሙሽራ ይዞባት የመጣው ሚስት ቀጣዩን ክፍል እዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በቅድሚያ እንግዲህ እንኳን ለሰሞነ ሕማማት በሰላም አደረሳችሁ። እንግዲህ ያው ትንሣኤ ልንቀበል ትንሽ ቀን የቀረን፣ ይህንን ደግሞ ሳምንት በሰላም አስጨርሱ፣ በሰላም ለብርሃነ ትንሣኤ ያደርሰን ማለት ይችላለሁ። እንግዲህ ትናንትና ሆሳና በደማቅ ሁኔታ ተከብሯል። እግዚአብሔር ይመስገን ለዚህ ያደረሰን። ቅድም እንግዲህ ያው መግቢያ ላይ እንደነገርኳችሁ አቶ መሰለ እንግዲህ አፈር ልሶ ከተኛበት ከኮማ ውስጥ ነቅቶ አሁንም ሙሽሬ እያለ ይገኛል። ሊዲያ እንግዲህ ልታማልለው ብትሞክርም ምንም ብትል አልተሳካላትም። ቆይ ሉሊት ከሰው የተለየ ምን ኖሯት ነው? ከሰው የተለየ ነገር ምን አግኝታባት ነው ሁልጊዜ ሉሊት ሉሊት የምትለው ብላ እሷ ወደ እሷ ለመሳብ ብትሞክርም ነገር ግን አቶ መሰለ ከሉሊት ውጪ ወደ ውጪ ብሏል መሰለኝ። ዞር ብሎም አላያትም። እሷ እንግዲህ እሱ የሚፈልገው ሉሊትን ሙሽሬን በእጇ በእጄ ካስገባሽልኝ ከፈለገሽ አፓርታማ ከፈለገሽ የፈለገሽን ብር እሰጥሻለሁ ይላታል። እንግዲህ በዛን ሰዓት እያወሩ ያለ ድንገት ስልክ ይደወላል። ስልክ ተደውሎ እንግዲህ ከአሁን በኋላ ሁሉም ተሳቢዎች ገብተው መጫን ይችላሉ፣ እኔ ያገባኝም ብሎ እንግዲህ ለሰራተኛው ኮስተርተር ብሎ ይነግረዋል። ከዛ እንግዲህ ምንድን ነው የምታስጭነው? ስንዴ ነው የማስጭነው። ድፍን አዲስ አበባን ህዝብ እኮ እኔ ነኝ የምቀለው። እንዲሁም እሱ ግዝት አድርጎ እሱ እያንዳንዱ ቤት እየዞረ የሚሰጥ አስመሰለው ማለት ነው። ከዛም እንግዲህ እኔ እኮ የፈለገኝን ምንም አይነት ነገር ቢገጥመኝ መውጫ ቀዳዳ አላጣም። ስለዚህ የብር ማሽኑ ራሱ እኔ ጋ ነው። ታዲያ ለምን ከምታገኘው ገንዘብ ትንሽ አትሰጠኝም? ብቻ ሙሽሬን ከጎኔ ከቅፍ ያስገቢልኝ፣ የፈለግሽውን ነገር አደርግልሻለሁ። እሷ እኮ እወድሃለሁ ብትለኝ ምንም ነገር ሁሉ ነገሬ ይታደሳል፣ እንደ አዲስ ጎልማሳ እሆናለሁ ይላታል። ከዛ እንግዲህ እሷም በሀሳቧ ተስማማና ወደነ ሉሊት ቤት ታመራለች። ባንቴኑና ዳዊት እንግዲህ ያው የናኦድ መታሰር ቁጭ ብለው ሲያወሩ ቆይ ሔዋን እንዴት ጨከነች ብሎ ባንቴኑ ለዳዊት ጥያቄ ያቀርብለታል። እንግዲህ በጣም ትወደዋለች፣ ነገር ግን ያው እስር ቤት ምርጫው እስር ቤት እንዲገባ አድርጋለች። በጣም ጨካኝ ወይም ደግሞ በጣም ጎበዝ ናት ሲለው አዎ እሷ ትክክለኛ ወንድም መሆኑ እንዲወጣ ትፈልጋለች። ግን የሚገርመው ነገር እኔ እንዲታሰር አልፈለግኩም ነበር። ታዲያ አሁን እስር ቤት ብዙ የሚቆይ ይመስላል እንዴ ሲለው እኔ አላውቅም፣ ምናልባት ሔዋን የሰጠቻቸውን መረጃ ተንተርሰው ከሄዱ ብዙ ነገር ሊያመጣበትና ሊቆይ ይችላል ይለዋል። እሺ አንተስ ምን ታስባለህ ሲለው እውነት ለመናገር የድሮ ጓደኝነታችን ግትርና ደረቅ ቢሆንም በጣም ነው የምወደው። ግን የድሮ ጓደኝነታችን ቢመለስና ብረዳው ደስ ይለኛል። ልረዳውም አስቤ ነበረ። እስር ቤት ባይቆይ ቶሎ ቢፈታ በጣም ደስ ይለኛል ብሎ ዳዊት ለባንቴኑ ሲነግረው ባንቴኑ በዳዊት መልስ በጣም ይገረማል። በጣም ትገርማለህ ግን እንዴ ሔዋን እኮ በጣም ትወዳለች፣ በጣም ነው የምትወደው። ግን እስር ቤት ያው ሰው ሆኖ እንዲወጣ ስለፈለገች እንጂ በሱ ላይ መጨከን ፈልጋ አይደለም። እና ለሔዋን ሲል ደግሞ ከእስር ቤት ቢወጣ በጣም ደስ ይለኛል ይለዋል። ለማንኛውም ሉሊት ትመጣለች። ከዛ ሉሊት ስትመጣ ፈልገኝ ነበር እንዲህ ወንድሜ ስትለው አዎ ፈልጌሽ ነበር፣ በቃ ለማንኛውም እኔ ሽንት ቤት ደርሼ ልምጣ ብሎ ባንቴኑ ይሄዳል። ዳዊትና ሉሊት እንግዲህ ሮዛ እንዴት ነች ስላት ሮዛ ደህና ነች፣ በጣም ተንከባከብሻት። አይ የምችለው ነው ያደረግኩላት። አይ ከምትችው በላይ በጣም ተንከባከብሻት። ስለዚህ የፈለኩሽ ከዚህ በኋላ ሮዛ እዚህ ቤት አትቀመጥም። እንዴ ለምንድን ነው እዚህ የማትቀመጠው? ለምንድን ነው እዚህ የማትሆን ስትለው
ሮዛ ማለት አረመኔ ጨካኝ ናት። ስንት ጊዜ ወድቃ ስንት ጊዜ ትነሳና ጉልበቷን አድሳ አሁንም እኛን መውቀት ነው የምትፈልገው። ስለዚህ ከዚህ በኋላ ሮዛ እዚህ ቤት አትኖርም። እንዲህ ወንድሜ ምን ማለት ነው? ሉሊት የዋህነትሽ እኮ ይገባኛል። መልካም ማድረግሽ እኮ ጥሩ ነው። ግን ደግሞ አንዳንዴ ራሳችን በራሳችንን መጉዳት የለብንም። እኔም ሆንኩ አንቺ ለሮዛ በጣም ብዙ ነገር አድርገንላታል። ግን እሷ ድና ስትነሳ ተመልሳ እዛው በቀል ላይ ነው። ስለዚህ ከዚህ በኋላ ይበቃል። በቃ ከዚህ በኋላ እሷን በፍጹም እናስተናግድ አንችልም። ስለዚህ እስካሁን ያደረግሽላት በቂ ነው ይላታል። ሉሊትም እንግዲህ ግራ ብትጋባም ምንም አይነት መልስ አልሰጠችም ማለት ነው። ከዛ እንግዲህ ሊዲያ ወደነ ሉሊት ቤት ስትመጣ በር ስታንኳኳ ባንቴኑ ይከፍትላታል። ከዛት ይገቡና ትቀመጣለች። ከዛ እንግዲህ ስለ አንዳንድ ነገር ስትጠይቀው እንዴ ሔዋን ቆይ ከሌሎቹ በምን ተለይታ ነው እናንተ ሁለታችሁን ያንበረከከቻችሁ ስላችሁ ምን ወስዳባችሁ ነው? የወሰደችባችሁ ነገር አለ ስትለው ልብ ነው። ምን ልብ አልኩኝ እንዴ ብሎ እንዴ ባንቴኑ እንግዲህ ከእንቅልፍ እንደሚነቃ ብንን ይላል። ከዛ እንግዲህ አዎ አልክ፣ እሷ ምንም ቆንጆ ብትሆን ሁለት ልትሆን አትችልም። ስለዚህ መልከት ካልክ እዚህም አለ ብላ እንግዲህ ውበቷን ልታሳይ ብትሞክርም ሊዲያ ባንቴኑም እንግዲህ ዞር ብሎ ሊያት አልቻለም። ከዛ እንግዲህ ተነስታ ተናዳ ትሄዳለች ማለት ነው። እንግዲህ የሉሊት ጓደኛ ሆና ነው የቀረበችው። እንግዲህ ከሉሊት ጋር በጣም ይቀራረባሉ። ሉሊትን ታገኛትና ስለ አንዳንድ ነገሮች ታወራታለች። ከዛም እንግዲህ የሆነ መረጃ ታገኝና ለአቶ መሰለ ትሄድና እንግዲህ ትክክል ይሆን አይሆን፣ እውነት ይሆን አይሆን፣ ውሸት ይሆን አላውቅም፣ ግን አንድ ነገር አግኝቻለሁ። ምንድን ነው እሱ? ለምንድን ነው አቻኩልሽ የጠራሽ ብሎ ሲጠይቃት ከዛ አንተ ዳዊትና ሉሊት አብሮ ሳያድሩ የቀሩ ስትለው አቶ መሰለ እንግዲህ በጣም ይናደድና ቶሎ ብሎ ወደ ዳዊት ያመራል። ዳዊት በሩን ሲከፍትለት በድንገት ሳያስበው ዳዊትን አንድ ቡጢ ይሰጠዋል። ከዛም ሉሊት ትመጣለች። ቆይ ምንድን ነው የተፈጠረ? ቆይ ምንድን ነው እያለች እገልሃለሁ አንተ በደቂቃ ነው አፈርድም የማስጌጥህ ብሎ እንግዲህ ሽጉጡን ላጥ ያደረገላት መሰለ ማለት ነው። ከዛ ምንድን ነው የተፈጠረው? አንተ ከተከበርኩበት ሀገር ሙሽሬን አስኮብል ያመጣኸው እዚህ አብረህ ልትጋደም ነው እንዴ? አንተ ስለምታወራው ነገር ምንም ግድ አይሰጠኝም፣ ምንም እውነት አይደለም፣ ውሸት ነው ብሎ እንግዲህ ዳዊት ነገሩን ቢያስረዳውም አቶ መሰለ ሊያምነው አልቻለም። አንቺ ዝም በይ እዚህ ነገር ውስጥ እንዳትገቢ እገልሃለሁ ሲለው በላ እንግዲው ግደለኝ፣ ተኩስና በል ግደለኝ እያለ ሲለው እንግዲህ ባንቴኑ ከኋላ ይመጣና አቶ መሰለን ያንቀዋል። ሽጉጡን ዳዊት ይነቅጠዋል። ከዛ እንግዲህ ከግቢ ያባርሩታል። ከዛም እንግዲህ ዳዊት ይሄ ነገር በጣም ከባድ ነው፣ በቃ ሁለታችሁም በእኔ ምክንያት እየተሰቃያችሁ ነው አይደል ስትለው በአንቺ ምክንያት አለም እየተሰቃየ ነው። ከዚህ በኋላ ሲኦል ውስጥም ገብተን ቢሆን አንቺን ነጻ እናደርግሻለን፣ አታስቢ ብሎ ባንቴኑ እንግዲህ ለሉሊት ተስፋ ይሰጣታል። ከዛ እንግዲህ ዳዊት ይሄ ነገር ከባድ ነው፣ ስለዚህ አንተ በችግሬ ጊዜ ብዙ ጊዜ ደርሰህ አድነኸኛል፣ ብዙ ጊዜ ረድተኸኛል፣ አሁንም በጋራ ከሆንን እናሸንፋለን ተባብለው እንግዲህ ከባንቴኑ ጋር ቃል ይገባባሉ። በቃ አሁን ትንሽ እያመመኝ ስለሆነ የመታኝ ብሎ ወደ ክፍል ይገባል። ስልክ እያወራ እያለ እንግዲህ ሔዋን ትደውልለታለች። ሔዋን እንግዲህ ያለችበት ቦታ በቃ እሱ ጋር መተን እናወራለን ብሎ ዳዊት ወደ ሔዋን ያመራል። ባንቴኑም ከግቢ ይወጣል። ከዛ አቶ መሰል እንግዲህ በቀሉን ሊያወራርድ ወደ ባንቴኑ መከታተል ይጀምራል። ባንቴኑ አንድ ጊዜ ሲመታው እንግዲህ ከኋላ ሳታስቡት ድንገት ስትመቱ ያለው ስሜት ከባድ ነው። ድንገት ከኋላው ፊት ለፊት ቢሆን ቢያንስ እስከምትችሉት ድረስ እንታገላለን። ማንኛችንም ቢሆን አሁን ፊት ለፊት የምንመታው ምትና ከኋላ የምንመታው ምት አንድ አይደለም። ከኋላ ወይም ተደብቆ አድፍጦ ምናምን የሚመታ ሰው ፈሪ ነው። ስለዚህ ትክክለኛ ወንድ ቆራጥ ከሆነ ፊት ለፊት መግጠም አለበት። ከዛ እንግዲህ ባንቴኑ ይወድቃል። ሉሊት እንግዲህ ከሊዲያ ጋር እያወሩ ሊዲያ አንቺ እኮ ሁሉን ነገር ጦርነቱን ማቆም ትችያለሽ ስላት፣ በምንድን ነው ማቆም የምችለው ጦርነቱን አቶ መሰለን በመቀበል ስትላት፣ ይሄንን በፍጹም አላደርገውም፣ ልጅነቴንም ሆነ ማንነቴን ለማይሆን ሰው አሳልፌ አልሰጥም፣
ትላታለች። አንቺ እኮ ህይወትሽን ወይ ደግሞ ልጅነትሽን የሰጠሽው ባንቴንና ዳዊት ግን በአንቺ ህይወታቸውን ነው የሚያጡት ስትላት እንግዲህ ሉሊት በጣም ግራ ተጋብታለች። ቀጣዩ ክፍል ምን ይፈጠራል አብረን የምናይ ይሆናል። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። እስከምንገናኝ ድረስ ሁላችሁም በያላችሁበት ባይ ባይ።